ሰላም ጤና ይስጥልኝ ክቡራትና ክቡራን የዜብራ ቲዩብ ተመልካቾች እንደምን አላችሁ? እንግዲህ ሰሞኑን አነጋጋሪ የነበረው የድምፃዊ ቴዲ አፍሮ ጉዳይ አሁንም ትኩስ ኩነቶችን እያስተናገደ ይገኛል። ያለውን አዲስ ነገር እንሰማለን። ከዚሁ ጋር በተያያዘ አርቲስት ሰለሞን ሙሄ ችግር ውስጥ መግባቱን ተናግሯል። ምን ተፈጠረ? የምናየው ጉዳይ ነው። ሌላው የኮሜዲያን ፍልፍሉ ጤና ምን ላይ ደረሰ? ይዘነዋል። እስከ መጨረሻው ድረስ አብራችሁን ቆዩ። መጀመሪያ የፍልፍሉ ጉዳይ አሳሳቢ ስለሆነ ከሱን ጀምር። እንግዲህ ኮሜዲያን ፍልፍሉ በስትሮክ በሽታ ምክንያት በጠና ታሞ ሆስፒታል እንዳለ ታውቃላችሁ። ሰሞኑን ከቲክቶከር አዶናይ ጋር ትንሽ ቆይታ አድርጎ ነበር። ተከታትለን እንመለስ። በእኔ ደግሞ አያምርም አዶዬ። ማንም ሰው ህመሜን እንዲያይ አልፈልግም። ከኔ ጋር በሳቅ ሲሆን ነው ደስ የሚለው። ያን ያሳዘነኝ አቃለሁ ነበር። በጣም ጠንካራ ነህ። በጣም ጠንካራ ነህ። አይ ለዛም ነው እኮ አንተ ሁሌም በቃ የሰው የሳቅ ምንጭ የደስታ ምንጭ ስለሆንክ በቃ እኔ እንደራሱ ቪዲዮ መቅረጽም እንደራሱ ከበደኝ ታውቃለህ። ለሚስት ጠየቅኳት። በቃ ወደ 3-4 ጊዜ ነው የጠየቅኳት። ከዛ ግን አባይ ቲቪ ሲለቁት ሳይ ከሁሉም በፊት ነው ቀድማችሁ የነገራችሁኝ ስለዚህ ነገር። ግን አባይ ቲቪ ሲለቀቅ ኦኬ ፍልፍሉ በቃ እሺ ብሏል ማለት ነው አልኩኝ። ምክንያቱም የሳቅ ምንጭ ነህ አንተ የብዙ ሰዎችና እንደዚህ በቃ የሆነ እንደዚህ ቦታ ላይ ሆነ መታየት የምትፈልግ አይመስለኝም። ምን ያህል ከባድ እንደሆነ ይገባል። ፍልፍሉ ያማል። ከህመሙ በላይ የሚያመኝ ይሄ ነው። ግን እኮ ህይወት እንደዚህ ነች። ህይወት እኮ እንደዚህ እኮ ነች ያለ ነው። ፈጣሪ ደግሞ አለ እነሳለሁ። እውነት አሁን ደግሞ እግዚአብሔር እንድታስተምር ፈልጎ ይሆናል። በዚህ እንድማርና እንድማር ነው። እንግዲህ ያለበት ነገር እጅግ ልብ ይነካል። የእናንተን ጸሎትና እርዳታ እንደሚሻ ያው ግልጽ ነው። የሃይማኖት አባቶች ሄዶ በጎበኙበት ወቅት የተናገረው የባንክ አካውንት አለ። መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችንም ማስተዳደር ምናምን አልችልም። ጤኔ በቋሚነት እስኪመለስ እስከዛ ድረስ እዚሁ ሆስፒታል ውስጥ ነኝ ያለሁት። የባንክ አካውንት በቃል ታውቀዋለህ? አውቀዋለሁ። አንተ ራስህ ተናገር። እሺ 1037 44 61 315 ማን ነው የሚለው? በረከት በቀለ። ያው የቻላችሁትን አድርጉለት። እግዚአብሔር ጨርሶ ይማር በሉት። ሌላው የታዋቂው ድምፃዊ የቴዲ አፍሮ ጉዳይ አዲስ ክስተቶችን እያስተናገደ ይገኛል። ይህንን ቪዲዮ እስከሰራውበት ድረስ በጥቂት ቀናት ሙሉ አልበሙ ከ90 ሚሊዮን በላይ እይታን በማግኘት የአሜሪካን የቢልቦርድ ሰንጠረዥ መያዝ ችሏል። ሆኖም የሙዚቃው ይዘት ፖለቲካዊና የብሔር ጥላቻን ያዘሉ ናቸው በሚል ከመንግስት ጋር ችግር ውስጥ ገብቷል። ያለው አሁናዊ ሁኔታ ምን ይመስላል? ይህንን ቪዲዮ አይተን እንመለስ። ሰበር ዜናም የቴዲ አፍሮ ስቱዲዮ መሰበሩ ተሰማ። ታጣቂዎች ሰብረው በመግባት ሙሉ ንብረቶችን ይዘው እንደሄዱ ምንጮች አረጋግጠዋል። የቴዲ አፍሮ ስቱዲዮ በአዲስ አበባ ሲኤምሲ አካባቢ አዲሱ የኮንቬንሽን ህንፃ አካባቢ የሚገኝ ሲሆን እዛም አቦጊዳም ስቱዲዮ ሃና ለ የሚል ቴዲ እንደቢሮም እንደዚሁም ደግሞ አዳዲስ ስራዎችን ለመፍጠር የሚጠቀምበት ስቱዲዮ አለው። በዛ ስቱዲዮ ውስጥ ከስፒከር እስከ ኮምፒውተር ሁሉንም ነገር የማቀናበሪያ መሳሪያዎች ወደፊት የሚወጡ ስራዎችን ጭምር ሰብስበው መውሰዳቸው ነው ምንጮች የገለጹት። እንደ ምንጮቹ ገለጻ እነዚህ ታጣቂዎች የመንግስት የታርጋ ያለው መኪና መያዛቸውን እንደዚሁም ደግሞ የአንዳንዶቹም የፌዴራል ፖሊስ ዩኒፎርም የለበሱ እንደሆነ የገለጹልን ምንጮቻችን ወደ ህንፃው ሲገቡ የህንፃውን ጥበቃ ደብድበው አቁስለውት እንደዚሁም ደግሞ የተለያዩ ጉዳቶችን አድርሰው ስቱዲዮን ሰብረው ገብተው ሁሉን ነገር እንደወሰዱ ነግረዋል።
ጉዳዩን እየተከታተለው ነው። ቪኦኤ የዩቲዩብ ቻናል ላይ ዝርዝሩን ጠብቁ። ይህንን ተከትሎ የአርቲስቱ ደጋፊዎች ጉዳዩን ለዓለም ለማሳወቅ ለተለያዩ የውጭ ድርጅቶች ደብዳቤ እየላኩ ይገኛሉ ይላል ቀጣዩ መረጃ። በቴዲ አፍሮ ላይ እየደረሰ ያለውን ወከባ በማውገዝ 16 የዲያስፖራ ተቋማት ለአሜሪካው ውጭ ጉዳይ መስሪያ ቤት ኃላፊ ማርኮ ሩቢዮ ደብዳቤ ላኩ። መረጃውን በአጭሩ አቀርባለሁ። በትላንትናው ዕለት ምሽት የፌዴራል ፖሊስ ትጥቅ የለበሱ ታጣቂዎች ወደ ቴዲ አፍሮ ስቱዲዮ በመግባት አቦጊዳ የተባሉትን ስቱዲዮ 1 እና ስቱዲዮ 2 ሙሉ ዕቃዎችን መውሰዳቸውን መዘገባችን ይታወቃል። አሁን ደግሞ 16 የዲያስፖራ ተቋማት በቴዲ አፍሮ ላይ እየደረሰ ነው ያሉትን ወከባ በማውገዝ ለአሜሪካ ውጭ ጉዳይ መስሪያ ቤት ደብዳቤ አስገብተዋል። የአሜሪካ የኢትዮጵያ የሕዝብ ጉዳዮች ኮሚቴን ወይም ኤፓክን ጨምሮ 16 የኢትዮጵያን አሜሪካ የዲያስፖራ ተቋማት በአንጋፋው ድምፃዊ ቴዎድሮስ ካሳሁን ላይ የደረሰ ያለውን ጫናና በኢትዮጵያ እየተባባሰ ነው ያሉትን የሀሳብን በነፃነት የመግለጽ መብት አፈና አስመልክቶም ለአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ አስቸኳይ የትኩረት ደብዳቤ አቀረቡም። የኢትዮጵያን የአንድነት ንቅናቄ ሊቀመንበር የሆኑት ዶክተር ባደገ ቢሻው ተፈርሞ በወጣውና በሌሎች 15 ታላላቅ ተቋማት በተደገፈው በዚህ ደብዳቤ ላይ የፌዴራል የጸጥታ ኃይሎች በምሽት የድምፃዊ መኖሪያ ቤት በመግባት በእሱና በቤተሰቡ ላይ ወከባና ማስፈራሪያ መፈጸማቸው ተገልጿል። ከዚህ በተጨማሪም የድምፃዊ ቃል አቀባይና ምክትል ማናጀር የሆኑት ወይዘሮ መሐሌት ሰለሞን መታሰራቸው እንዲሁም በአዲስ አበባ ውስጥ ወጣቶች የቴዲ አፍሮ ሙዚቃዎች በማዳመጣቸውና በማጋራታቸው ብቻ መታሰራቸው እጅግ አሳሳቢ ክስተት መሆኑን ደብዳቤው አብራርቷል። እነዚህ ተከታታይ እርምጃዎች የጥበብ ነፃነትና የዜጎችን ማህበራዊ ምህዳር በእጅጉን የሚያጠቡ መሆናቸውን ተቋማቱ አጽንኦት ሰጥተዋል። ቴዲ አፍሮ በኢትዮጵያ ውስጥ በሚሊዮኖች የሚቆጠሩ ዜጎችና ለመላው ዲያስፖራ ትልቅ ተጽዕኖ ፈጣሪ የጥበብ ሰው እንደመሆኑም በእርሱ በስራ አጋሮችና በአድናቂዎቹ ላይ የመጣውን የፖለቲካና የዜጎች መብት አፈና ቁልጭ አድርጎ የሚያሳይ መሆኑን ለማርኮ ሩቢዮ የገባው ደብዳቤ ያስገነዝባል። ኤፓክና አጋር የዲያስፖራ ተቋማቱም የአሜሪካ ውጭ ጉዳይ ሚኒስትር በቴዲ አፍሮና በሌሎች አደጋ ላይ ባሉ ግለሰቦች ዙሪያ ያለው ሁኔታ በቅርበት እንዲካተል አሳስበዋል። በተጨማሪም የአሜሪካ መንግስት ከኢትዮጵያ ባለስልጣናት ጋር በመነጋገር ሀሳብን በነፃነት የመግለጽ መብት እንዲከበር እንዲሁም የጥበብ ሰዎች፣ አንቂዎችና ነፃ ድምፆች ከወከባና ከበቀል እርምጃ እንዲጠበቁ ዓለም አቀፍ የሰብአዊ መብት ድንጋጌዎችን መሰረት ያደረገ ጠንካራ ግፊት እንዲያደርግ በአክብሮት ጠይቀዋል። የመጨረሻው የአርቲስት ሰለሞን ሙሄ ጉዳይ ነው። ከዚሁ ጋር የተያያዘ ነው። እንግዲህ በቲክቶክ ላይ ብዙ ሰዎች የቴዲ አፍሮን ዘፈን ሪያክሽን እየሰሩበት ይገኛሉ። አንዳንዶች ደግሞ የታዋቂ ሰዎችን ፎቶና ቪዲዮ ተጠቅመው ልክ እነሱ እንዳደረጉት አስመስለው ቪዲዮ እየሰሩበት ይገኛሉ። በዚህ ምክንያት አርቲስት ሰለሞን ሙሄ ችግር ውስጥ ገብቻለሁ ብሏል። እንመልከት። ተናድጃለሁ። በቅድሚያ እንግዲህ ሰላም ማለት አለብኝ ወዳጆቼ፣ እጅግ አድርጌ ሁልጊዜ ወዳችኋለሁ፣ አከብራችኋለሁ። እንግዲህ ምንድን ነው ያናደደኝ ጉዳይ የኔ ባልሆነ አካውንት የተለያዩ መልእክቶች እየተላለፉ ነበር። እኔ ችላ ብዬ ትቻቸው ነበር። ነገር ግን ከኔ አልፎ ጓደኞቼን፣ ከኔ አልፎ ቤተሰብ፣ ከኔ አልፎ የስራ ባልደረቦቼን ይረብሹ ጀመር እነዚህ ነገሮች። ስለዚህ የግድ መጥቼ ተው ማለት አለብኝ። ይሄን እያደረጋችሁ ያላችሁ ሰዎች መቼም ህሊና ቢኖራችሁ በሰው ስም እያላከካችሁ አታረጉም ነበር። እንደው ግን በቃ እንግዲህ የምትፈሩት አካል ካለ የምትፈሩት እንግዲህ የራሳችሁ የምታመልኩት ሌላ ነገር ካለ ተው። መቼም ፈጣሪን የሚፈራ በሰው ይሄን ያደርግ። ምክንያቱም እኔ ማሳደጋቸው ልጆች አሉኝ፣ የሚወዱኝ ቤተሰቦች አሉኝ። ስለዚህ አይደረግም። የራሳችሁ ማስተላለፍ የምትፈልጉትን ነገር እናንተ ፈርታችሁ በሌላ ሰው አታርጉ። እና እንግዲህ እኔ ሌሎቻችሁ እንድታቁልኝ የምፈልገው ነገር የኔ ብቸኛ አካውንት ይሄኛው ነው፣ የቲክቶኩ። አሁን ይሄን ሳወራ 120 ሺህ አካባቢ ደርሷል። የጥቂት መቶዎች ተጨምረውበት 120 ሺህ ምናምን እንደዚህ አካባቢ ነው። እና ከዛ ውጪ ሌላ አካውንት የለኝም ጨርሶ ማለት ነው። ይሄ እንድታቁ ፈልጋለሁ። እንደ አቋም የኔን አቋም እንግዲህ ከዚህ ቀደም የምታቋላችሁ ማታቁ ደግሞ በኢትዮጵያዊነቴ በሀገሬ ጉዳይ አልደራደርም። ምክንያቱም ሌላ ሀገር የለኝም። በሃይማኖቴ ጉዳይ አልደራደርም። ሌላ ሃይማኖት የለኝም። ሁልጊዜ እንደማወራው ለልጆቼ ልሰጣቸው የምችለው ሁለት ነገር ብቻ ነው፣ ሀገሬንና ሃይማኖቴ።
ስለዚህ እነዚህ ነገሮች ሳደርግ ማለት ነው የሰው ሀገር አልሰድብም፣ የሰው ቋንቋ አልተችም፣ የሰው ብሔር አልተችም። እኔ ግን የብሔርም የፖለቲካም ጥግ የለኝም። እኔ ሰለሞን ሙዬ ይሄ ነው። ስለዚህ ለልጆቼ ስለምሰጣት ሀገር ይጨንቀኛል። እሱም ግን እጅግ በጣም ሰላማዊ በሆነ መንገድ ነው ላወራ የምችለው። እጅግ በጣም ስለ ፍቅር ነው መስበክ ያለብኝም እሱን ነው። ከዛ በተረፈ መወቀስ ያለበት ነገር በሙያዬ ልወቅስ እችላለሁ ወይ በተለያየ መንገድ ልወቅስ እችላለሁ። ጋጥ ወጥ ሆኜ ልክ ባልሆነ መንገድ ላደርግ አልችልም። ምክንያቱም አንድ ጉልምስና እድሜ ላይ እንደደረሰ የሰከነ ሰው ከኔ የሚጠበቀውን ነው የማደርገውና ስለዚህ የኔ ባልሆኑ አካውንቶች የሚተላለፉ ነገሮች የኔ ያለመሆናቸው እንድታውቁልኝ እፈልጋለሁ። እጅግ አድርጌ ወዳችኋለሁ። ያልተገባ መልእክት አስተላልፌ ከሆነ ኢሞሽናል ሆኜ ከሆነ ይቅርታ አድርጉልኝ። ደህና ሁኑ። ወዳችኋለሁ። አዎ እንዲህ የምታደርጉ ሰዎች ረፉ። በእናንተ ጣጣ የሰው ህይወት መበላሸት የለበትም። ለማንኛውም ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። ከወደዳችሁት ላይክ ማድረግ እንዲሁም ለዘመድ ለወዳጅ እንዲደርስ ሼር ማድረግ እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እንድታደርጉ ግብዣዬ ነው። ሀሳብ አስተያየት ካላችሁ ደግሞ በኮመንት መስጫው ቦታ ላይ አስቀምጡልን። በሌላ መረጃ እስክንገናኝ መልካም ጊዜ ይሁንላችሁ። ቻው።